ለእሁድ አውዳሚ ጥቃት ወደመ በተባለው የፎርዶ ኢራን ኒውክሌር ማብላያ ማዕከል ላይ ዛሬም የእስራኤል አየር ኃይል ድብደባ መፈጸሙ ግራ አጋቢ ሆኗል። አሜሪካም ኢራንን በሁለተኛ ዙር ለማጥቃት እየተዘጋጀች መሆኑንም የሀገር ውስጥ ሚኒስቴር መረጃ አመልክቷል። ፕሬዚዳንት ትራምፕ ሌላ ዙር ጥቃቶች እንደሚኖሩ ፍንጭ የሰጡ መሆኑ የሚታወስ ነው። ይዘነዋል። በዛሬው ዕለት ኢራን ወደ እስራኤል ባሊስቲክ ሚሳይሎችን ተኩሳለች። በዚህ ዙር ጥቃት እስከዛሬ ኢላማ ሳትሆን የቆየችው ኢየሩሳሌም በተለይም ደቡብ ኢየሩሳሌም መመታቷ ተነግሯል። የኢራን አብዮታዊ ጋርድ በጠዋቱ ከ10 እስከ 15 ባሊስቲክ ሚሳይሎችን መተኮሱን ሲገልጽ በትንሹ 5 ፍንዳታዎች ተሰምተዋል። የእስራኤል የአየር መከላከያ ስርዓት የበለጠ እየተሸነቆረ መምጣቱን የተነገረው። ዝርዝር መረጃውን ይዘናል። እስራኤል ዛሬም በኢራን ላይ ዘመቻዋን ቀጥላለች። እንደ አየር ኃይሉ ገለጻ በኢራን በኬርማንሻህ ወታደራዊ መሠረተ ልማት ላይ ጥቃት ተሰንዝሯል። መረጃውን እናደርሳለን። የአሜሪካ ቢ2 ቦምብ ጣይ አውሮፕላኖች ግዙፎቹን ቦምቦች በኢራን 3 የኒውክሌር ተቋማት ላይ ድብደባ በፈጸሙ በአንድ ቀን ልዩነት በኢራን እንደሚደገፉ የሚነገርላቸው ቡድኖች በአሜሪካ የጦር ሰፈር ላይ መጀመሪያውን ጥቃት ማድረሳቸው ተነግሯል። ጥቃቱን የምንመለከት ይሆናል። ኢራን የሞስኮን ድጋፍ ጠየቀች። የግድያ ማስፈራሪያ ከእስራኤልና አሜሪካ እየተሰነዘረባቸው ያሉት የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሚኒ ለሩሲያ የድጋፍ ጥሪ ሰደዋል። ኻሚኒ የውጭ ጉዳይ ሚኒስትራቸውን ደብዳቤ አስይዘው ወደ